ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማ ከተማውን እንድ ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል ጫካ ጫካውን ነው የምሄድ እያለች በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንዲሁ ብድግ ብሎ የአምላክን እናት ንጉሥ ተጭሎባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው። በኋላ ተሰደደች። ጫካ ጫካውን እየሄደች ድምፅ አራዊቱን ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምሕረ በገቦኪ ወምሕረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች፣ እሾህ ይወጋታል። አምላክ ደግሞ ልጅ ሆኖ እያስቸገረ ውሃም ጭላታል። ደግሞ የላት ነገር ውሃ ልለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህ ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘኝ ብሎ ይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ ዘይኝ እያለ ደግሞ ያለቅስባታል። እንደዚህ አለ የእሱ ትሕትናው የእሷ መከራዋ። በደመናት ላይ ወረሴ ደመና መከሄዶ የሚባልለት ደመና መንኮራኩሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ዘይጠፍር በማይ ጽርሆ ደመናን መረማመጃው የሚያደርግ ተጽዕነ ላይ ለኪሩቤል ወሰረረ የሚባል ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይን እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየች ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ